ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው ከስፖርት ማህደራችን ዛሬ ከሚደረጉ ተጠባቂ የዓለም ዋንጫ ጨዋታዎች ፖርቹጋልን ከስፔን ያገናኛል። ማን ወደ ሩብ ፍጻሜው ይገባል? ስለ ጨዋታው ቅድመ ትንተና በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። ፖርቹጋል ወይስ ስፔን? ማን ወደ ሩብ ፍጻሜ ይገባል? በአሜሪካ ካናዳና ሜክሲኮ ጥምር አስተናጋጅነት እየተካሄደ የሚገኘው የ2026 ዓለም ዋንጫ ሩብ ፍጻሜውን ለመቀላቀል የሚደረጉ ጨዋታዎች ዛሬም ቀጥለው ይደረጋሉ። በዚህም ምሽት 4 ሰዓት ላይ ፖርቹጋል ከ2010 የመድረኩ ሻምፒዮን ከነበረችው ስፔን ጋር የምታደርገው ጨዋታ ይጠበቃል። ፖርቹጋል ከምድቧ በ5 ነጥብ ሁለተኛ ሆና 32ቱን መቀላቀሏ ይታወሳል። ከዚያ በኋላ ፖርቹጋል በ32ቱ የጥሎ ማለፍ ጨዋታ ክሮሻን 2-1 በማሸነፍ 16ቱን መቀላቀሏ አይዘነጋም። በአሰልጣኝ ሮቤርቶ ማርቲኔዝ የምትመራው ፖርቹጋል ወደ ሩብ ፍጻሜው ለመግባት በምታደርገው ጉዞ ከስፔን ትልቅ ፈተና እንደሚገጥማት ይጠበቃል። ስፔናዊ የፖርቹጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ እንደ ቤልጅየም ብሔራዊ ቡድን ወርቃማ ስብስብ ይህንንም ድንቅ የቡድን ስብስብ ሊያባክሩ ይችላሉ ተብለው እየተተቹ ይገኛሉ። አሰልጣኙ ከዚህ ቀደም የቤልጅየም ብሔራዊ ቡድን ወርቃማ ትውልድን ሳይጠቀሙ መቅረታቸው ይታወሳል። የፖርቹጋል ብሔራዊ ቡድን ስብስብ በአሁኑ ወቅት ክርስቲያኖ ሮናልዶ፣ ብሩኖ ፈርናንዴዝ፣ ቪቲንሃ፣ ጆአኔ ኔቬስ፣ ኑኖ ሜንዴዝ፣ በርናርዶ ሲልቫ፣ ጎንካሎ ራሞስ፣ ሩበን ዲያዝ፣ ራፋኤል ሊያኦና ግብ ጠባቂው ኮስታን ጨምሮ በርካታ ምርጥ ተጫዋቾች ይገኙበታል። የ5 ጊዜ የባሎን ዶር አሸናፊው ተጫዋች ክርስቲያኖ ሮናልዶ በዘንድሮው የዓለም ዋንጫ 3 ግቦችን ያስቆጠረ ሲሆን በአጠቃላይ በዓለም ዋንጫ ውድድር ለፖርቹጋል ብሔራዊ ቡድን 11 ግቦችን አስቆጥሯል። ክርስቲያኖ ሮናልዶ በ2018 የዓለም ዋንጫ በምድብ ጨዋታ ስፔን ላይ 3 ግቦችን በማስቆጠር ሃትሪክ መስራቱ ይታወሳል። በአሰልጣኝ ሉዊስ ዴላ ፎንቴ የምትመራው ስፔን በበኩሏ ምድቧን በበላይነት እየመራች 32ቱን መቀላቀሏ ይታወሳል። ከዚያ በመቀጠል በ32ቱ የጥሎ ማለፍ ጨዋታ ደግሞ ኦስትሪያን ከጨዋታ ብልጫ ጋር በመርታት 16ቱን መቀላቀሏ አይዘነጋም። የ2010 የመድረኩ ሻምፒዮኗ ስፔን በድጋሚ በመድረኩ ለመንገስ የምታደርገውን ጉዞ ለማጠናከር የምታደርገው ፍልሚያ ይጠበቃል። ላሚን ያማል፣ ሮድሪ፣ ፔድሪ ኦያርዛርባል፣ ፋቢያን ሩሂዝ፣ ጋቪ፣ ፌራን ቶሬዝ እና ማርክ ኩኩሬላን ጨምሮ በርካታ ከዋክብቶች በስፔን ብሔራዊ ቡድን ውስጥ ይገኛሉ። ከሳምንት በኋላ 19 ዓመቱን የሚይዘው ወጣቱ ኮከብ ላሚን ያማል በጨዋታው ልዩነት ይፈጥራል ተብሎ ይጠበቃል። ከላሚን ያማል በተጨማሪ በዘንድሮ የዓለም ዋንጫ 4 ግቦችን ያስቆጠረው የ29 ዓመቱ የፊት መስመር ተጫዋች ሚኬል ኦያርዛርባል በጨዋታው ተጠባቂ ተጫዋች ነው። ለዋንጫው ቅድመ ግብ ከተሰጣቸው ብሔራዊ ቡድኖች መካከል አንዷ የሆነችው ስፔን ጉዞዋን ለማስቀጠል ትፋለማለች። ተጠባቂው ጨዋታ እንግሊዛዊ ዳኛ አንቶኒ ቴለር በዋና ዳኝነት ይመሩታል። ዛሬ ምሽት 4 ሰዓት ላይ በሚደረገው ተጠባቂ ጨዋታ የትኛው ብሔራዊ ቡድን አሸንፎ ሩብ ፍጻሜውን ይቀላቀላል የሚለው ይጠበቃል። ክቡራን የሐሴት ስፖርት አድማጮች፣ የዛሬው ከስፖርት ማህደር ዳሰሳችን ይህን ይመስል ነበር። ቸር ይግጠመን።